ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ይህ የከፋ ቴሌቪዥን ነው። ከከፋ ቴሌቪዥን የሰዓቱ ዜና ይዘን ቀርበናል። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆያለሁ። በ2018 በጀት ዓመት የመንገድ ጥገና ስራ ትኩረት ሰጥቶበት እንደሚሰራ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንገዶች ባለስልጣን ቦንጋ ዲስትሪክት አስታወቀም። ስራውን በወቅቱ ለመጀመር ቅድመ ዝግጅት መጠናቀቁንም ዲስትሪክቱ ጠቁሟል። ዘገባው የባልደረባችን ሀብታም ወልደስላሴ ነው። አማኑኤል ክንፈ። የመንገዶች ባለስልጣን ቦንጋ ዲስትሪክት ዋና ስራ አስኪያጅ አቶ ግዛቸው ግጂ በሴክተሩ ትኩረት የተሰጠባቸውን ተግባራት አብራርተዋል። ዲስትሪክታችን መንገድ በሁለት በኩል ነው የሚሰራውና አንደኛው ከዚህ በፊት ተጠግኖ ተጠናቆ ለህብረተሰብ ክፍት ሆኖ ለህዝቡ አገልግሎት እየሰጡ ቆይቶ የተጎዱ መንገዶችን መጠገን ወይም ጥገና ዘርፍ በሚል እንሰራለን። ሁለተኛ ደግሞ ተጀምሮ ያልተጠናቀቁ ግንባታቸው ተጀምሮ ያልተጠናቀቁ በፕሮጀክት ደረጃ ያሉት እነዚህ ደግሞ በፕሮጀክት ይያዛሉ፣ አዲስ ግንባታዎች ተብለው ማለት ነው። ስለዚህ በዚህ መልክ ነው መንገድ እየሰራን ያለ ነው። በ2018 በጀት ዓመት ከሚሰሩ ስራዎች የመንገዶች ጥገና ትኩረት እንደሚሰጥባቸው አንስተዋል። 2017 በጀት ዓመት ብዙ መንገዶች ተጠግነዋል። ብዙ መንገዶችንም ገንብተናል። እነዚህን ሰርተን ያጠናቀቅናቸውም አሉ፣ በመጠናቀቅ ደረጃ ላይ የቆሙም አሉ። በአጠቃላይ የ2017 በጀት ዓመት ስራ አፈጻጸማችንን ገምግመን በጥንካሬ መጎልበት ያለባቸው ነገሮችን ይዘን በዚህ ሂደት ውስጥ ደግሞ በድክመት የተለዩ ጉዳዮች በዚህ ዓመት መታረም የሚችሉበት አካሄድ ላይ በክልል ደረጃ መድረክ ተፈጥሮ መግባባት ተፈጥሮ በአሁኑ ሰዓት ከፍተኛ ቅድመ ዝግጅት ላይ እንገኛለን። ስራውን በወቅቱ ለመጀመር የቅድመ ዝግጅት እንቅስቃሴዎች በመጠናቀቅ ላይ መሆናቸውን ጠቅሰዋል። በ2018 በጀት ዓመት ዲስትሪክቱ የሚያስተዳድራቸው 26 መንገዶች አሉ። እነዚህ 26ቱ መንገዶችን ጥገና እናደርጋለን። ስንጠግን አንደኛው ፐሬዲክ የሚባል ጥገና አለ። ፐሬዲክ ጥገና ማለት በሙሉ ፓኬጅ የሚጠገን ነው። ሙሉ በሙሉ መንገዱ በስታንዳርድ ይጠገናል። ሁለተኛ ሩቲን የሚባሉ ጥገናዎች አሉ። መጠነኛ ጥገና የሚደረግባቸው ቦይ ማውጣት፣ አንዳንድ የተጎዱ ቦታዎች ላይ ብቻ ጠግኖ ማለፍ አለና በዚህ መልክ ነው የሚጠገነው። ስለዚህ ከ26ቱ መንገዶች በዋናነት በሙሉ ፓኬጅ የሚጠገኑ መንገዶችንም ለይተናል። በሙሉ ፓኬጅ የሚጠገኑ ፕሮጀክቶች መኖራቸውን የሚያነሱት ዋና ስራ አስኪያጁ ከነዚህም አንዱ ከቦንጋ ዲዮ ካካ ያለው መንገድ መሆኑን ጠቅሰዋል። ቦንጋ ዲዮ ካካ አምና ላይ 20 ኪሎ ሜትር በሙሉ ፓኬጅ ተጠግኗል። 36 ኪሎ ሜትርም ተጀምሮ ያደረ ነው። ስለዚህ 36 ኪሎ ሜትር እሱም በሙሉ ፓኬጅ የሚጠገን ነው ማለት ነው። 20 ኪሎ ሜትር ጠግነን ከጨረስን በኋላ ዝናብ ገብቷል። ስለዚህ 36ቱ ደግሞ ያደረ ነው። ስለዚህ አዲያ አካባቢ ላይ የሚነሱ የመልካም አስተዳደር ችግሮች ትክክል ናቸው። መንገድ እንደ ማንኛውም ያረጃል፣ አገልግሎት ሲሰጥ ያረጃል። ሲያረጅ ጥገና ይደረግለታል። ስለዚህ ባለፈው ለክረምት ላይ የነበረው መንገዱ እድሜው ስለደረሰ ነው። ስለዚህ አንዱ በዛ መልክ ምንወስደው ነው የሚሆነው። ባለው አጭር ጊዜ ውስጥ በዘርፉ የተያዙ ስራዎች ላይ ትኩረት በማድረግ ውጤታማ ስራ ለመስራት ሁሉም ባለድርሻ አካላት የበኩሉን ሊወጣ ይገባል በማለት መልእክት አስተላልፏል። መንገዶች ሲበላሹ መንግስት ይስራ ብሎ ህዝብ የሚያቀርበውን ጥያቄ ያክል መንገድ የሚያበላሹ አካላት ላይም ክትትል አድርጎ ህዝቡ እርምጃ ሊወስድ ይገባል። ህዝቡ ሊንከባከበው ይገባል። በተለይ ከቦንጋ ከተማ ጀምሮ ሻፋ ድረስ ያለው መንገድ በሰው ሰራሽ ችግር ነው የተበላሸ ያለው። ቦይ በመዝጋት ነው። ከተማ ውስጥ ቦይ ይዘጋል። አንድ ግለሰብ ቦይ ይዘጋል። ከዛ በኋላ መንገዱ ሲቋረጥ ህዝብ ነው የተጎዳ ያለውና
ከዚያ አኳያ እናንተም ሌሎቻችሁም ድጋፍ አድርጎ ቦንጋ ከተማ በዚህ መንገድ ላይ ክትትል አድርጎ የመንገዱ ደህንነት ቢጠበቅ መንገዶች ረጅም አገልግሎት መስጠት ይችላሉና እነዚህ ነገሮች ናቸው በእኔ በኩል ያሉት። ከተማዋ ለነዋሪዎቹ ምቹና ማራኪ ለማድረግ ሁሉም የድርሻው እንዲወጣ የጥሎ ወረዳ አስተዳደር አስገነዘበም። የወረዳው ከተማ ልማትና ኮንስትራክሽን ጽሕፈት ቤት ኦዳ ከተማን መልሶ ማልማት ዙሪያ ከከተማ ነዋሪዎች ጋር ውይይት አካሂዷል። ባልደረባችን አንተነህ ፍቃዱ ከስፍራው ላደረሰን ዘገባም ወንድሙ ካኪሎ። በመድረኩ ላይ የተገኙት የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ የኮሪደር ልማት ዘርፈ ብዙ ፋይዳ እንዳለው አንስተው ስራውን ማጠናከር እንደሚያስፈልግ አስገንዝበዋል። ወረዳው በቀዝቃዛ የአየር ንብረትና ለኑሮ ተስማሚ በመሆኑ ተመራጭ እንደሆነም አንስተዋል። ከተማዋን ለነዋሪው ምቹና ማራኪ ለማድረግ በተጀመረው ርብርብ ሁሉም የድርሻውን እንዲወጣም ጥሪ አቅርበዋል። የውይይት ሰነድ ያቀረቡት የወረዳው ከተማ ልማትና ኮንስትራክሽን ጽሕፈት ቤት ኃላፊው አቶ ዳኛቸው ክፍሌ በበኩላቸው ከተማዋ በ1959 እንደተቆረቆረች አንስተዋል። የከተማዋ ነዋሪዎችን ጨምሮ ሁሉም ባለድርሻ አካላት ለከተማዋ እድገት የድርሻቸውን እንዲወጡ አስገንዝበዋል። የመድረኩ ተሳታፊዎች በበኩላቸው የከተማ ልማትና እድገት የሁላችን ሀሳብ ነው ሲሉ ገልጸዋል። ከተማዋን ለማሳደግና ለማስዋብ የበኩላቸውን ድርሻ እንደሚወጡም ተናግረዋል። የወረዳው የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊው አቶ አፌቶ ገብረ ሚካኤልን ጨምሮ ሌሎች ባለድርሻ አካላት በመድረኩ ተሳትፈዋል። በበጀት ዓመቱ የሩብ ዓመት ለመሰብሰብ ከታቀደው 59 ሚሊዮን ብር ውስጥ 37 ሚሊዮን ብር በላይ መሰብሰብ መቻሉን የሳይለም ወረዳ ገቢዎች ጽሕፈት ቤት ገለጸ። በ2018 በጀት ዓመት የታቀደውን የገቢ ዕቅድ ለማሳካት ማነቆ የሆኑ ችግሮችን ፈጥኖ ማረም እንደሚገባም የወረዳው አስተዳደር አሳስቧል። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ክፍሌ አለሙ ጽሕፈት ቤቱ የ2018 በጀት ዓመት አንደኛ ሩብ ዓመት አፈጻጸሙን በመገምገም የገጠር መሬት መጠቀሚያ ኪራይና የእርሻ ስራ ግብር አሰባሰብ ማስጀመሪያ መርሃ ግብርን ባለድርሻ አካላት በተገኙበት አስጀምሯል። በመድረኩ የመወያያ ሰነድ ያቀረቡት የጽሕፈት ቤቱ የደንበኞች አገልግሎት የታክስ አወሳሰንና አሰባሰብ ዳይሬክቶሬት ዳይሬክተር አቶ አባተ ማሞ በ2018 የበጀት ዓመት ከመደበኛና ማዘጋጃ ቤታዊ አገልግሎቶች 237 ሚሊዮን 482400 ብር ገቢ ለመሰብሰብ መታቀዱን ገልጸው በአንደኛው ሩብ ዓመት በሁለቱም ዘርፍ ለመሰብሰብ ከታቀደው 59 ሚሊዮን ብር በላይ ውስጥ 37 ሚሊዮን 452 ብር የሚጠጋ ገንዘብ ወይም የዕቅዱን 63 በመቶ ብቻ መሰብሰብ መቻሉን ተናግረዋል። ይህም ከበጀት ዓመቱ ዕቅድ አንጻር አጥጋቢ ያለመሆኑን የተናገሩት አቶ አባተ በደረሰኝ ያለመገበያየት ነጋዴዎች ከደረጃ መሸሽ፣ የህገወጥ ነጋዴዎች መበራከትና ሌሎች ዋነኛ ምክንያት እንደነበሩ ጠቅሰዋል። የቁም ከብት፣ ጫት፣ ቡና፣ የባህር ዛፍ፣ በግና ፍየልን ጨምሮ ሌሎች ለገበያ የሚቀርቡ የግብርና ምርቶች መረጃ ከታችኛው መዋቅር በተገቢው ተቆጥሮና ተጣርቶ ያለመምጣት የተቋሙ ዕቅድና የልማት አጀንዳዎች እንዳይሳኩ ካደረጉ ሌሎች ምክንያቶች መካከል ናቸው ብለዋል። የሳይለም ወረዳ ገቢዎች ቅርንጫፍ ጽሕፈት ቤት ኃላፊ አቶ ታሪኩ ተካ በበኩላቸው የገቢ አማራጮችን አሟጦ ከመሰብሰብ አንጻር ያደሩ ውዝፍ ዕዳዎችን ማስመለስ ትኩረት የተሰጠው መሆኑን አንስተው ገቢን አሟጦ ካለመሰብሰብ የተነሳ ለሕዝብ የመልማት ጥያቄ በሚፈለገው ልክ ምላሽ መስጠት አልተቻለም ብለዋል። የገቢ አሰባሰብ ስርዓቱን በማዘመን የወረዳውን እድገት ማፋጠን ይቻል ዘንድ ባለድርሻ አካላት በተለየ ትኩረት እንዲደግፉ አቶ ታሪኩ አሳስበዋል። በ2017 የበጀት ዓመት በገጠር መሬትና የእርሻ ስራ ገቢ አሰባሰብ 8.3 ሚሊዮን ብር ለመሰብሰብ ቢታቀድም መሰብሰብ የተቻለው 7.3 ሚሊዮን ብር ብቻ እንደነበር ያስታወሱት ኃላፊው በ2018 የሥራ ዘመንም ከዘርፉ 10 ሚሊዮን ብር ለመሰብሰብ ግብ መጣሉን ገልጸዋል። በዚህ መድረክ የተገኙት የሳይለም ወረዳ ዋና አስተዳዳሪ አቶ አማኑኤል አየለ ለሕዝብ የልማት ጥያቄዎች ፈጣን ምላሽ ለመስጠት የገቢ አማራጮችን በማስፋት በላቀ ቁርጠኝነት መሰብሰብ ይገባል ብለዋል። ወረዳው ሰፊ ሀብት ያለው ቢሆንም በገቢ አሰባሰብ ላይ ተግዳሮቶች መኖራቸውን የገለጹት አቶ አማኑኤል ማነቆችን በመለየትና ኢኮኖሚው ከሚያመነጨው ሀብት ገቢን አሟጦ በመሰብሰብ ጠንካራ የፋይናንስ አቅምን መፍጠር እንደሚገባም አሳስበዋል። በወረዳው የአንደኛ ሩብ ዓመት የገቢ አፈጻጸም ግምገማና የገጠር መሬት መጠቀሚያ ኪራይና የእርሻ ስራ ግብር አሰባሰብ ማስጀመሪያ መርሃ ግብር ላይ የተሳተፉት ባለድርሻ አካላት ህገወጥ የግብይት ስርዓትንና መሰል ለገቢ አሰባሰብ ማነቆ የሆኑ ችግሮችን በመቅረፍ የበጀት ዓመቱን እቅድ ለማሳካት እንደሚሰሩ ተናግረዋል።
አገልግሎት አሰጣጥን ለማዘመን ህብረተሰቡ የሚያነሳቸውን የመልካም አስተዳደር ችግሮች በቀጣይነት ለመፍታት መስራት እንደሚገባም ተገለጸ። በከፋ ዞን ገዋታ ወረዳ የመልካም አስተዳደር ችግሮችን በመቅረፍ የኢትዮጵያን ማንሰራራት እናደርጋለን በሚል መሪ ቃል ሲካሄድ የነበረው ህዝባዊ ውይይት ተጠናቋል። ከወረዳው የመንግስት ኮሚኒኬሽን የተገኘውን ዘገባም ጽዮን ታደረ። የዚህ መድረክ ዋና ዓላማ የወረዳውን ጸጥታ ልማትና የመልካም አስተዳደር ተግባራት አፈጻጸም ዙሪያ መወያየትና በቀጣይ መፍትሄ ሊሆን የሚችሉ አቅጣጫዎች ላይ በጋራ መስራት እንደሆነ ተገልጿል። የከፋ ዞን ስራ ክህሎት መምሪያ ኃላፊ አቶ ሚሊዮን ኃይሌ መንግስት ለመሰረተ ልማት ተደራሽነት ልዩ ትኩረት ሰጥቶ እየሰራ እንደሆነ ገልጸው በቀጣይ የህዝብ ጥያቄ የሆኑ መሰረተ ልማቶችን ደረጃ በደረጃ ይፈታልም ብለዋል። አክለው ወረዳው በርካታ ሀብቶች እንዳሉት ገልጸው እነዚህን ሀብቶች ወደ ልማት ለመቀየር ባለድርሻ አካላት ከህዝብ ጋር በትብብርና በቅንጅት መስራት እንደሚጠበቅባቸው ተናግረዋል። የገዋታ ወረዳ ምክትል ዋና አስተዳዳሪ አቶ አረጋው ኃይሌ በበኩላቸው መንግስት እንደ መንግስት የህዝቡን የልማትና የመልካም አስተዳደር ጥያቄዎችን ደረጃ በደረጃ ለመፍታት ጥረት እያደረገ መሆኑን ገልጸው ህብረተሰቡም የሚጠበቅበትን መወጣት ይገባል ብለዋል። በሁሉም ደረጃዎች የአገልግሎት አሰጣጥን ለማሳለጥ የመልካም አስተዳደር ችግሮችን በመለየት ከህብረተሰቡ የሚነሱ ቅሬታዎችን በዘላቂነት መመለስ ይገባል ያሉት አስተዳዳሪው ለዚህም ሁሉም ኃላፊነቱን በተገቢው መወጣት ይኖርበታል በማለት አስገንዝበዋል። ከኢፌድሪ መንግስት 0 ኪሎ ሜትር ላይ የሚገኙ ቀበሌዎች የመብራት ጥያቄ፣ የንጹህ መጠጥ ውሃ ጥያቄ፣ የቱራ የሻ ድልድይ፣ የመንገድና ሌሎች መሰረተ ልማት ጥያቄዎችን በተመለከተ የወረዳው መንግስት ከባለድርሻ አካላት ጋር በመነጋገር በዘላቂነት ለመፍታት ትኩረት ሰጥቶ እየሰራ ይገኛል ብለዋል። የገዋታ ወረዳ የመንግስት ዋና ተጠሪ አቶ ሰለሞን አረጋው እንደገለጹት መንግስት የህዝቡን የልማትና የመልካም አስተዳደር ጥያቄዎችን ለመፍታት ጥረት እያደረገ መሆኑን ገልጸዋል። አክለው የወረዳውን ልማት ለማሳደግና መልካም አስተዳደር ለማስፈን የጋራ ጥረት እንደሚያስፈልግ አስረድተዋል። የውይይቱ ተሳታፊዎች ከሰጡት ሀሳብ አስተያየቶች ለአብነት የመንገድ፣ የመሰረተ ልማት ድልድይ፣ የመብራትና የውሃ ችግሮች ለኢኮኖሚያዊና ማህበራዊ እንቅስቃሴዎች እንቅፋት እየፈጠሩ በመሆኑ በአስቸኳይ መፍትሄ ሊሰጣቸው እንደሚገባ ጠይቀዋል። የትምህርት ጥራት ለማረጋገጥ የትምህርት ፋይዳን በመርዳት ድርሻውን የሚወጣ ማህበረሰብ መፍጠር እንደሚገባም ተገልጿል። የመማር ማስተማር እንቅስቃሴ የተሻለ አፈጻጸም ማስመዝገብን ያለመ የባለድርሻ አካላት ውይይት በቦንጋ ከተማ ተካሂዷል። ከክልሉ ሚዲያ ኔትወርክ ለተገኘ ዘገባም አማኑኤል ክንፈ። የትምህርት ዋና ዓላማ ትውልድን በእውቀት አንጾ የበለጸገች ሀገር መገንባት እንደሆነ የጠቆሙት ዶክተር ደስታ ለዚህም ስኬት በየደረጃው የሚገኙ አደረጃጀቶችን መጠቀም ወሳኝ ጉዳይ እንደመሆኑም አስገንዝቧል። በመሆኑም መምህራን፣ የወላጅ ተማሪና መምህራን ህብረት የሴቶች አደረጃጀት ሚና የላቀ እንደሚሆንም ጠቁሟል። በዚህም ከጥራት ባሻገር የተማሪ ተሳትፎ ላይ ያለንን ውስንነት መፍታት ቀጣይ የትኩረት አቅጣጫዎች ይሆናሉ ያሉት ምክትል ኃላፊው የማይቋረጥ የተማሪ ምገባና የመምህራን አቅም ግንባታ ስራ ተጠናክሮ እንደሚቀጥልም ጠቁሟል። የተፋጠነ የትምህርት መርሃ ግብር በመዘርጋት ከትምህርት ገበታ ውጭ የሆኑ ልጆችን የማስተማር ስራ እንደሚጀመር የገለጹት ዶክተር ደስታ የተማሪ ምዘና ስርዓትን መፈተሽና መረጃ አያያዝ ስርዓትን ማመዘን እንደሚገባም አሳስቧል። ለተማሪዎች የዲጂታል መታወቂያ የመስጠት ስራ ተጠናክሮ መቀጠል እንዳለበት የጠቆሙት ምክትል ቢሮ ኃላፊው ዞናዊ ክልላዊና ሀገራዊ ፈተና ላይ የሚቀመጡ ተማሪዎች ዲጂታል መታወቂያ መያዝ ግዴታ መሆኑንም ገልጸዋል። በእስካሁኑ የተማሪዎች ምዝገባ ከ965 ሺህ በላይ ተማሪዎችን ለመቀበል ታቅዶ 792 ሺህ ተማሪዎችን መመዝገብ መቻሉን ተናግረዋል። ቀጣዩ ተግባር በሚገባ የትምህርት ፋይዳን የተረዳ ማህበረሰብ መፍጠርና ማንኛውም ተማሪ ከትምህርት ገበታ ውጭ እንዳይሆን መስራት የሁሉም ኃላፊነት ሊሆን እንደሚገባም ዶክተር ደስታ በአጽንኦት አሳስቧል። በመድረኩም ከክልሉ ሁሉም ዞኖች የተውጣጡ የትምህርት ባለድርሻ አካላት እየተሳተፉ ይገኛሉ። የኑሮ ውድነት ለመቀነስ የዋጋ ንረት ማረጋጋት፣ ህጋዊ የንግድ ስርዓትን መከተልና የተሻለ ምርት አቅርቦት እንዲኖር መስራት እንደሚገባ ተገለጸ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ንግድና ኢንቨስትመንት ቢሮ የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸም ግምገማና ቀጣይ ተግባራት ላይ ውይይት በሚዛን አማን ከተማ አካሂዷል። ዘገባው የክልሉ የመንግስት ኮሚኒኬሽን ጽህፈት ቤት ነው፣ እንደሚከተለው ይቀርባል።
የቢሮው 2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም ሪፖርት በቢሮ የልማት እቅድ ዳይሬክቶሬት ዳይሬክተር አቶ ገረመው ቆጬ ቀርቦ ውይይት ተደርጎበታል። የኤክስፖርት ንግዶችን መደገፍ፣ የገበያ ቁጥጥርና ኢንቨስትመንት አማራጮችን በማስፋት የሕዝብን ተጠቃሚነት የማረጋገጥ ተግባር ማጠናከር እንደሚገባም አቶ ገረመው በሪፖርታቸው አመላክተዋል። በተቋሙ የቀጣይ የትኩረት አቅጣጫዎች ላይ ውይይት በማድረግ ከመግባባትም ተደርሷል። የክልሉ ንግድና ኢንቨስትመንት ቢሮ ኃላፊ የተቋሙን እቅድ ከዳር ለማድረስ ቅንጅታዊ አሰራርን የሚጠይቅ ስለሆነ ያሉ አፈጻጸሞችን በጋራ እየገመገሙ ለውጤታማነቱ በቁርጠኝነት መምራት አስፈላጊ መሆኑን አስገንዝበዋል። ህጋዊ የንግድ አሰራርን በመከተል የገበያ መሰረተ ልማቶችን በማስፋትና ምርትን በተሻለ ሁኔታ በማቅረብ የዋጋ ንረትን ለማረጋጋትና የኑሮ ውድነትን በመቀነስ የህብረተሰቡን ጥያቄዎች ለመፍታት በተቀናጀና በተናበበ መልኩ መንቀሳቀስ አለብን ብለዋል። ህገወጥ ንግድን ውጤታማ በሆነ መልኩ በመከልከል ለህብረተሰቡ ተገቢውን አገልግሎት መስጠት አስፈላጊ ነው ያሉት አቶ ታሪኩ ለኤክስፖርትና ለሀገር ውስጥ ገበያ የሚቀርበውን ሀብት በማሳደግ ለሀገራችን የኢኮኖሚ ልማትና እድገት መረጋገጥ የሚጠበቅብንን ድርሻ መወጣት ይገባል በማለት አሳስቧል። ለኢንቨስትመንት የተሰጡ መሬቶች ኦዲት ስራውን አጠናክሮ ማስቀጠል፣ ውሳኔ የተሰጠባቸው ኢንቨስትመንት መሬቶች ከሶስተኛ ወገን ከይገባኛል ነጻ በማድረግ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት የማስተላለፍ ስራ ላይ በትኩረት መስራት እንዲሁም የኢንቨስትመንት መሬት አሰጣጥ ላይ የሚስተዋለውን ክፍተት መፈተሽ ተገቢ መሆኑን የተናገሩት በቢሮ ምክትል ኃላፊና የኢንቨስትመንት ዘርፍ ኃላፊ አቶ ከበደ ተስፋዬ ናቸው። የኢንቨስትመንት መሬትን ህጋዊ አሰራርን ተከትሎ ማስተላለፍ፣ የኢንቨስትመንት አማራጮች ላይ ጥናት ማድረግ እንዲሁም የድጋፍና ክትትል ስራዎችን ማጠናከር አማራጭ የሌለው ተግባር መሆኑንም ገልጸዋል። የቢሮ ምክትል ኃላፊና ገበያ ልማት ዘርፍ ኃላፊ ወይዘሮ አሰገደች ወልዴስ እንዳሉት የኑሮ ውድነትን ለማረጋጋት ፍላጎትና አቅርቦትን በማመጣጠን የመረጃ ስርዓቱን በማዘመንና የገበያ ማዕከላትን ህጋዊ በማድረግ የተሻለ አፈጻጸም በማስመዝገብ ለሀገር ልማት እድገት አስተዋጽኦ ማበርከት ይገባል ብለዋል። በእንስሳትና እንስሳት ተዋጽኦ ምርቶች፣ በቁም እንስሳት ማር፣ ቆዳና ሌጦ ምርቶች ለሀገር የውጭ ምንዛሪ የማስገኘት ተግባራትን ማስቀጠል ተገቢ መሆኑንም አክለዋል። አንዳንድ የመድረኩ ተሳታፊዎችም በሰጡት አስተያየት በሩብ ዓመቱ በንግድና ኢንቨስትመንት ዘርፍ ታቅዶ በአመራሩና በባለሙያዎች በተገቢው በመቀናጀት እቅዱን ለማሳካት የተደረገው ርብርብ ተስፋ ሰጪና አበረታች መሆኑን ተናግሯል። ያለውን ቅንጅታዊ አሰራር በማጠናከር በእቅድ አተገባበር ወቅት በጉድለት የታዩትን ተግባራት መፍታት እንደሚያስፈልግም አብራርተዋል። በቀጣይ ሩብ ዓመት ተግባራትን ለቅሞ በማቀድ ቆጥሮ በመስጠትና በመቀበል መርህ የሴክተሩን አፈጻጸም ወደ ላቀ ደረጃ ማድረስ እንደሚገባም አስተያየት ሰጪዎቹ ተናግረዋል። በምክር መድረኩ የክልሉ ንግድና ኢንቨስትመንት ቢሮ የስራ ኃላፊዎች፣ በየደረጃው ያሉ የመዋቅር አመራሮችና ጉዳዩ የሚመለከታቸው ባለድርሻ አካላት ተሳትፏል። ሰባተኛው ሀገር አቀፍ ምርጫ በተያዘለት የጊዜ ገደብ ይካሄዳል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባ ላይ በሰጡት ማብራሪያም ምርጫ የአንድ የፓርቲ ሳይሆን የጋራ ፍላጎት መሆኑንም አንስተዋል። ስድስተኛው ሀገራዊ ምርጫ በፊት ከተደረጉት ምርጫዎች የበለጠ ግልጽና ተአማኒ እንደነበር አውስተው መጪው ሰባተኛው ምርጫ ከዚህ የተሻለ እንደሚሆን ተናግረዋል። ሀሳብ ያለውና በምርጫ መሳተፍ የሚፈልግ ፓርቲ መሳተፍ እንደሚችል ገልጸው ምርጫውን ይበልጥ ዲሞክራሲያዊ፣ ግልጽና ተአማኒ ማድረግ አስፈላጊ መሆኑንም ጠቅላይ ሚኒስትሩ አስገንዝበዋል። እንደ መንግስትና ፓርቲ አማራጭ ድምፅ የሌለው ፓርቲ እንዲኖረን አንፈልግም ያሉት ጠቅላይ ሚኒስትሩ አሁን በስራ ላይ ካለው ምክር ቤት በበለጠ ብዙ ድምጾች ይገባሉ የሚል ተስፋ አለኝ። ብዙ ድምጾች እንደ መንግስትና ፓርቲ አማራጭ ድምፅ የሌለው ፓርላማ እንዲኖረን አንፈልግም ያሉት ጠቅላይ ሚኒስትሩ አሁን በስራ ላይ ካለው ምክር ቤት በበለጠ ብዙ ድምጾች ይገባሉ የሚል ተስፋ አለኝ ነው ያሉት። የሀገራዊ ምክክር ሂደት ከምርጫው በፊት እንደሚጠናቀቅና ለምርጫው ግብዓት የሚወሰድበት እንደሆነም ገልጸው ነገር ግን ምርጫውን የሚያስተጓጉል ነገር አይፈጠርም ነው ያሉት ጠቅላይ ሚኒስትር አብይ አህመድ። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ከከፋ ቴሌቪዥን ያሰናዳናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆየው። ሰላም።